እንደ ኢትዮጵያዊ እግዚአብሔር ያበርታችሁና ቀይ ባህር አካባቢ ላይ 12 በመቶ የዓለማችን ነዳጅ የሚተላለፍበት ነው። ዝጉት። ጌታ ብርታቱን ይስጣችሁ። እንደዘጉት ነው ሁሉም ኢትዮጵያ እየጸለየ ያለው ለማለት ያለው። እኔ ግን አይ ቲንክ ኢሳያስን ቀድሞ መምታት አልነበረባቸውም ከኢራን በፊት ብለህ ታስብ። ማን አሜሪካኖቹ ኢሳያስን ቀድሞ ይመቱ ኖሮ ሞር ይሄ ሬድሲ ላይ ጠንካራ የሚባል ፖዚሽን ይዘው ይንቀሳቀሱ ነበር። ቢኮዝ አሁን ቀድመህ ኋላ ምናምን የምትለው ነገር በዛ ደረጃ ካልኩሌት የምታደርገው ነገር ያለ አይመስለኝም። አሁን ኢትዮጵያ በተለይ ባለችበት ነባራዊ ሁኔታ የምናሰላውም ነገር አይመስለኝም። ኢትስ ቬሪ ኢዚ ምልህ አሁን ሁቲዎች ለምሳሌ ቀይ ባህር ላይ ምክንያት ነው የሚፈለገው። ስትሬት ኦፍ ሆርሙዝ ከተዘጋ ዞረው እየሄዱ ከሆነ ነዳጅ መርከቦች በነፃነት እንዳይዘዋወሩ ሁቲዎች እዛ አካባቢ ላይ እንቅፋት በጣም የሚፈጥሩ ከሆነ ይህ እኛ ቢሹት የማይገኝ እድል ነው ማለት ነው። እኔ ግን ከሁሉም እዚህ ጋር አብይ አህመድ የሚጫወተው ሚናም እንድትነግሩኝ ነው የምፈልገው። በጣም አንደርስትሜት የተደረገ ሰው ነው ይህ ሰውዬ። አረቦቹ ተሰደው አይዞህ አይተናነቅህ፣ ግን ዝም ብለህ የታየህ ነገር ኳሊቲ ነገር የለም። በቃ የእሱ እድል ምንድን ነው? በቃ አሁን ሬድሲ መቆጣጠር ይፈልጋል። ኢፍኖት ባይዘው የሬድሲ እንደ በፊቱ በሁቲ ምናምን የሚበጠበጥ ብቻ አይመስልም። ለሁቲዎች እነዚህ ሰዎች እነዛን መጥፎ በቃ ፈጣኖቹ እነዚህ ካሚካዚ ድሮኖችን ከሰጧቸው እኮ በቃ ሊታል እኮ ናቸው። አስፈሪ ኃይል ነው እኮ ሁቲ የሚሆኑ። አንተ የንግድ መርከብ ይዘህ ስትሄድ ሬክለስ ሆነው ተኩሰው ሊመቱት ይችላሉ። ፖይንቱ ምንድን ነው? ፖይንቱ ቁም ነገሩ ምንድን ነው? ከዚህ ውስጥ እንደ ሀገር አሁን እዚህ ጋር ፋኖ ምናምን የምንባባልበት ነገር አለ። ፋኖም ኦነግም ምናምን ለመባባል መጀመሪያ ሰርቫይቭ ማድረግ አለብን። እንደ ሀገር ሰርቫይቭ ማድረግ አለብን። ሰርቫይቭ ካላደረግን አድቫንቴጅ ነው የሚወሰድብን። አሁን እኔ እዚህ ጋር እነሱ ማለት አይደለም፣ እኔ ሌላ ነገር መስማት አልፈልግም። እኔ አሁን እዚህ ጋር መጥቼ እንደ ፋኖ እንደ ኦነግ ምናምን ብትለኝ ብቻ አንጠልጥዬ ላወርደው ሁሉ እችላለሁ። እንደ ሀገር ምንድን ነው ማድረግ ያለብን በሚለው ላይ ማውራት አለብን ብዬ አስባለሁ። ስናወራ ግን እንደ ፋኖም እንደሆነ ግን ተቀምጠን ለሀገራችን ለጋራ ቤታችን በሚጠቅመን ጉዳይ ላይ ሰርቫይቭ ካደረግን ህልውናችን በዚህ ጋር ማይኮ አይቻሉ እንደነ ማይኮ ያሉ ሰዎችን አስገብተንም አቴንሽናችንን ዳይቨርት እንዲያደርጉ መፍቀድ የለብንም። በጣም ስማርት መሆን አለብን። ቢችሉ አሁን መግባት ይፈልጋሉ ነው። አሁን ከነሱ ጋር የምንዋይበት እድል የምንሰጥበት ጊዜ አይደለም። ሲሪየስ መሆን ካለብን ሲሪየስ፣ እያንዳንዱ ኮንቨርሴሽን ማተር ያደርጋል። ወገኖቻችን ያደምጣሉ። እንደ ሀገር እንዴት ነው ሰርቫይቭ የምናደርገው ከዚህ እየመጣ ካለው ነገር? ከዛ የት ይሄዳል? ከዛ ደግሞ ወደ የብሔራዊ ቡድን መለያ አውልቀን ደግሞ የክለብ መለያ ለብሰ ደግሞ እንደ ቡና እንደ ጊዮርጊስ ታወራለህ። ብሔራዊ ሊግ የምትጫወት ደግሞ የውሽውሽ ከነማ ምንድነው የእንትን ቆጮ ምናምን ቲም ለብሰ መለያ ለብሰ ትጫወታለህ። ግን መጀመሪያ እንደ ሀገር ሰርቫይቭ ማድረግ አለብን። የእያንዳንዳችንን ቤት የሚያንኳኳ ጦርነት ነው። ይሄ ቀልድ አይደለም። ምን አገባ ምንም በማላውቀው ያለ ጊዜ ያለ አሁን ለአብይ ወደ አሰብ ለመዝመት ከዚህ የተሻለ ጊዜ እንደው በመቶ ዓመታት ከዚህ በኋላ ሊመጣ ይችላል ብለህ ታስባለህ? እንግዲህ የራሱ ጊዜ የሚያሰላበት ጊዜ ምቹ ጊዜ የትኛው እንደሆነ እንግዲህ እነሱ ያውቃሉ። ግን እንዴት ሊያደርጉ ይችላሉ? እኔ እዚህ ጋር ልናገር የምችለው ነገር የለም መላምት ከማስቀመጥ ውጭ። ግን ሁቲዎች እዛ አካባቢ ላይ እንቅፋት ኦብቪየስሊ መክፈታቸው አይቀርም። በኢራን ባክ የሚደረጉ ናቸው። የዛን ጊዜ ከእስራኤል ጋርም ሲነጋገር የኖረ ሰው ነው። የአሜሪካ ወታደራዊ ሰዎችን መጥተው ሲያነጋግሩት የነበረ መንግስት ነው። ትንሽ ግራ እንትን ያለኝ በሁለቱም መሀል ያለ ሰው ነው፣ ወይም ደግሞ ያለን ሀገሮች ሆነናል። ለአንዱ ሳይድ መያዛችን አልታየኝም። በዚህ በኩል እስራኤላውያን ሊያደርጉት ያቀዱትን ነገር መረጃ እየሰጡን ነው። አስቀድሞ እኮ ነው የሚያዘጋጅ እስራኤላውያን የ30 ዓመት ፕሮጀክታቸው ከሆነ እኛ ምንም ውሃ ባላገኘንበት ላይ ይህ ሰውዬ ኔቪ ያደራጀ ከሆነ አንዳንዶቻችን ስንፎግር ነበር። ውሃ በሌለበት ዝም ብሎ የባህር ኃይል ያደራጃል ምናምን እያልን ማለት ነው። ጊዜው ሲደርስ ነው የሚገባል። የዛሬ 3፣ 4፣ 5 ዓመት ቀደም ብሎ ከሆነ የባህር ኃይል እየገነባ የነበረው አስቀድሞ መረጃው አለው ማለት ነው። ቢንዛይድን ሄዶ እንዴት ነው ቢንዛይድ እየሰላም ነው የኔ ጌታ ሁሉ አማን ነው ምናምን ብሎ ፍሬንድ ሲሆን ኦብቪየስሊ መረጃው አለው እነ ቢንዛይድ ምን ሊሆኑ እንደሚችሉ። 2 እና 3 ሰዎች ማይኖሩበት አካባቢ ላይ ሪዞርት ሲሰራ ሰው ፋራ ሆኖ አይደለም መተው ያርፋሉ። ታዲያ ያን ትሪሊየን ዶላር ይዘው መተው ያውም ሀገራችን ላይ ኢንቨስት የሚደረግ ነገር ነው። ሰው መቀበል አለብን እኮ መፈረሽ አለባቸው።
የገልፍ ሀገራት እጣ ፈንታቸው እንደዚህ እንደሚሆን ያውቃል ብዬ ነው ማስበው። ይዝሎት እንጂላ አይደለም አስቀድሞ በየእንትኑ ምናምን ሲሰራ ምንድነው ሪዞርት ከተማው ምናምን ምንድነው ሺሻ ቤት ሆነ ምናምን። አሁን የገልፍ ሀገራት የሚሆነው እነሱ ላይ የሚደርሰውን ነገር ስናይ እኛ ገና እንባንናለን። እኛ ያን በምን ባንንበት ሰዓት መሪ እንዲህ ነው መሆን ያለበት ብዬ ነው ማስበው። መሪ በህዝቡ ከተመራ አስቸጋሪ ነው። ከህዝቡ መቅደም አለበት። ተቃዋሚ ፓርቲዎችም እንደዛ ነው መሆን ያለባቸው። አስቀድሞ ሊመጣል። እኛ እኮ ችግራችን ትላንት ላይ ስለምንዘፈቅ ነው። ትላንትን እንደ ነገሩ ነክተን ዛሬን ተንትነን ስለነገ ለልጆቻችን ስለ ትውልዱ እኮ ስለማንተነትን እኮ ነው። ፓስት ላይ ነው እኛ በቃ የተቸከል ነው። ስለዚህ በታሪክ አንድ የሚመጡ አጋጣሚ መሪዎች ሊኖሩ ይችላሉ። እነዚህ መሪዎችን እድለኛ ስንሆን የምናገኛቸው ናቸው። ማንም ሊሆን ይችላል። ከአማራም ከየትም ሊመጣ ይችላል። የተለያዩ ቫሪያብሎችን ገጣጥመው ፕሪዲክት ሲያደርጉ ጎበዝ የሆኑ መሪዎች ይገጥመዋል። ከገባበት አዘቅት ያወጣዋል። ለዚህ መታደል ያስፈልጋል። ሁሉም መሪ መሆን የለበት። እንደዛ አይነት መሪ ሊሆን አይችልም። ግን ተቃዋሚ ፓርቲዎችም ተፎካካሪ ፓርቲዎችም እኛም አንድ መማር ያለብን ከዚህ ድራይቭ ማድረግ ያለብን ነገር ምንድን ነው? የሌላ ሀገር ዜጎችን ፖለቲከኞችን ስናይ በውስጥ ጉዳይ ምን ሲነታረክ ቢውል በሀገራዊ ጉዳይ ላይ አውሬ ናቸው። እኛም ያነው መለማመድ ያለብን። በውስጥ ጉዳይ ምን ስንታረክ ብንውል አሁን በጋራ ጉዳያችን ላይ ሲመጣ መለያ መቀየር አለብን ለማለት ያለው። ቴንክ ዩ